ለአገር መከላከያ ከመሆናችሁ በፊት ኦርቶዶክስ ነበራችሁ። ለምንድነው የምትገሉን? ዶክተር አብይ ለምንድነው የምታስገድለን? ኦርቶዶክስ መሆን ከመቼ ወዲህ ነው ወንጀል የሆነው ኃጢአት የሆነው? አንተ 4 ኪሎ ከገባህ ጀምሮ በአርሲና በተለያዩ ከተሞች ኦርቶዶክሳውያን በማህተባቸው ተለይተው እየታረዱ እየተገደሉ ነው ያሉት። ለምንድነው የምትገለን? እቺ ቅድስት ቤተክርስቲያን አንተን ምንድነው ያደረገች? የሆነ ፖለቲካ ይበላሽ፣ ያን የተበላሸ ፖለቲካ ማህበረሰቡ አንቆ ከያዘና ጥያቄ ከጠየቀ አርሲ ላይ 30ና 40 ኦርቶዶክሳውያን ይታረዳሉ። ያኔ ሁሉም ሰው የያዘውን የፖለቲካ ሐሳብ ረስቶ ሩጦ ወደ አርሲ እንደሚሄድ ያውቃል። እስከ መቼ ድረስ ነው ለብልጽግና ፌሽታ ለአንተ የፖለቲካ ምዕዳር በአርሲ ያሉ ኦርቶዶክሳውያን እስከ መቼ ነው የሚታረዱት? እስከ መቼ ነው የሚገደሉት? በእድሜ በዘመናችን እንዲህ አይነት የደም ጎርፍ አይተንም ሰምተንም አናቅ። ታርጌቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ብቻ ያደረገ ግድያ ማለት። አሁን በአርሲ ላይ ላለመሞት ኦርቶዶክስ አለመሆን ብቻ ነው ምርጫው። በቃ እንዳትሞቱ ኦርቶዶክስ አለመሆን ብቻ ነው። አርሲ ላይ ያሉትን ኦርቶዶክሳውያን የማጽዳት ስራ ነው እየተሰራ ያለው። ብልጽግና በዚህ ምርጫ ተወዳደረም አልተወዳደረም ማሸነፉ የማይቀር ነው። ነገር ግን ይሄንን ብቻችሁን የተወዳደራችሁበትን ምርጫ እንኳን ለመሸፈንና ለመደበቅ ስትሉ አርሲ ላይ ስንት ኦርቶዶክሳውያን ገደላችሁ? አሁን ሰው ሁሉ ምርጫውን ትቶ ምን እያደረገ ነው ያለው? አርሲ ላይ ስለሞቱ ሰዎች ድምጽ እየሆነ ነው። ታዲያ ብልጽግና ምርጫን ስላሸነፈ የአርሲ ኦርቶዶክሳውያን ደማቸው ሻምፓኝ ነው እንዴ? ውስኪ ነው እንዴ? ትጎነጩታላችሁ እንዴ? ምንድነው ያደረግናችሁ ኦርቶዶክሳውያን? ስለምንድነው የምትገሉን? እስከ መቼ ድረስ ነው የኛ ደም የናንተ እጅ መታጠቢያ የደስታችሁ የፌሽታችሁ ሻምፓኝ መክፈቻ የሚሆነው? አሁን ኦርቶዶክሳውያንን እያጸዳ እየገደለ ያለው ይህ አሁን አገሪቷን የሚመራው መንግስት ነው። ሌላ ማን ሊሆን ይችላል? ኤርትራ ድረስ ሄዳችሁ አሰብ ወደብን ልትቀበሉ ጦር እያዘጋጃችሁ ወታደር እያስለጠናችሁ አይደል ወይ? ታዲያ ኤርትራ ሄዳችሁ ወደብ ለማስመለስ የምትታገሉ ኃይሎች አርሲ ላይ የገዛ ወገኖቻችሁ እየሞቱ እየታረዱ እንዴት ነው እነሱ ጋር ያለው ሽፍታና ወንበዴ ማቆም ያልቻለ ኃይል እንዴት ነው ኤርትራ ሄዶ ወደብ የሚያስመልሰው? የምር ግን የኢትዮጵያ መከላከያ ሰራዊት ውስጥ እውነት ኦርቶዶክሳውያን የላችሁም? ማህተብ አላሰራችሁም? በ40ና በ80 ቀናችሁ እቺ ቤተክርስቲያን ልጅነት አልሰጣችሁም? ኦርቶዶክስን የሚያርድ የሚገል ስርዓት የምታገለግሉት እስከ መቼ ድረስ ነው? ዩኒፎርሙን ከመልበሳችሁ በፊት ለአገር መከላከያ ከመሆናችሁ በፊት ኦርቶዶክስ ነበራችሁ፣ ባለማተብ ነበራችሁ። አሁንም ናችሁ። ወገኖቻችሁ እያለቁ ነው። ወገኖቻችሁ እየታረዱ ነው። ያው በሃይማኖታቸው ተለይተው ብቻ እየታረዱ ነው። ታዲያ የአገር መከላከያ ውስጥ ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ጥያቄ እንዴት ነው ማጠይቁት? እንዴት ነው አርሲ ላሉ ኦርቶዶክሳውያን ጥላ ከለላ መሆን የማትችሉት ነው? እናንተም ማተባችሁን በጥሳችሁ ሃይማኖታችሁን ትታችኋል ወይ? እንዴት ነው ዝም የምትሉት? እንደናንተ ማተብ ያሰሩ እንደናንተ በአብ ወልድ መንፈስ ቅዱስም የሚያምኑ ኦርቶዶክሳውያን በአርሲ ላይ በግፍ እየታረዱና እየተገደሉ ነው። እናንተ የመከላከያ ሰራዊት አባላት ኦርቶዶክሳውያን እንዴት ነው ይሄ ነገር የማይከብዳችሁ? እንዴት ነው ይሄ ነገር እንቅልፍ የማይከለክላችሁ? እናንተስ ኦርቶዶክሳውያን አይደላችሁም ወይ? የምታገለግሉ ስርዓት የምትጠብቁት ስርዓት ሃይማኖታችሁን እያጠፋ ነው። የእናንተ እምነት ተከታዮች እያረደ እየገደለ ነው። እንዴት ነው
ከለላም አትሆኗቸው? እንዴት ነው የማትጠብቋቸው? የናንተ የአገር መከላከያነት ኦርቶዶክሳውያንን የማይጠብቅ ነው ወይ? የማይጠብቅ ነው ወይ? እስከ መቼ ነው ስንገደል ዝም የምትሉት? ነው ማተባችሁን ተሳስታል? ነው ኦርቶዶክሳዊነታችሁን ለሥርዓቱ አሳልፋችሁ ሰጣችኋል ወይ? መገደል በቃን።